ከነዚህ ክፉ ነገሮች ተለይቶ ንጹህ ሆኖ የሚኖር ሰው ለተከበረ አገልግሎት የሚውል ዕቃ ይሆናል። የክብር ዕቃ መሆን ከፈለክ ከልፍለፋው መሃል ውጣ፣ ከጩኸቱ መሃል ራስህን ግዛ፣ ጸጥ በል። የክብሩን ገንዘብ ሁን፣ ለውድ ዕቃ ቀን ሁን። እግዚአብሔር መጅለጥ አድርጎ ለጦርነት ቀን እግዚአብሔር መጅለጥ አድርጎ መልስ ለሚሰጥ ቀን ዕቃ ሁን። መርቃችሁ ይህ ቀን ለእናንተ ይሆን፣ ለቤታችሁ ይሆን። ፍቅርን፣ ጽድቅን፣ እምነትን ምናምን ተከተል ይላል። ይሄ ከሌለ በህይወታችሁ ለጌታ የሚጠቅም የክብር ዕቃ ሆናችሁ። የብሉይ ኪዳን የመጨረሻው መጽሐፍ ትንቢተ ሚልክያስ ላይ ሄደን የጌታን ቃል እንማራለን። ምዕራፍ 3 ላይ እንሄዳለን። የመጽሐፉ ሐሳብ ባጭሩ የስሙ ትርጓሜ መልእክተኛ ሲሆን መልአኬ የኔ አገልጋይ የሚል ትርጉም ሲኖረው ትንቢተ ሚልክያስ የተገኘው ከክርስቶስ ልደት በፊት በ5ኛው ምዕተ ዓመት በኢየሩሳሌም በነበረው ቤተ መቅደስ ዳግመኛ ከተሰራ በኋላ እንደሆነ ነው መጽሐፉ ታሪካዊ ዳራዎች የሚያስረዱት። ነብዩ አጥብቆ ሕዝቡንና ካህናቱን ሲያሳስብ የነበረው ከእግዚአብሔር ጋር የገቡትን ቃል ኪዳን እንዲጠብቁ ወይም እንዲያድሱ በመልእክቱ ያሳስባቸዋል። ቀጥሎ የእግዚአብሔር ሕዝብ ባኗኗሩ ሆነ በአምልኮቱ ወይም በማመን ህይወቱ የሞራል ውድቀት ወይም መረን የወጣ አፈንጋጭ ህይወት ስለነበረው ያንን ኮሬክት ለማድረግ ነብዩ ይጮህ ነበር። ስለዚህ በዚህ እግዚአብሔር ቃል እውነት ውስጥ እኔና እናንተ ለትምህርታችን ስለተጻፈ ጨው የሚሰጠውን ፋይዳ፣ ብርሃን የሚሰጠውን ፋይዳ እንድንኖር በማመናችን ወይም እግዚአብሔርን አውቀዋለሁ የሚል ሰው በህይወቱ ሊታይ የተገባ ተግባራዊ መልክ እንዳለ ነው መጽሐፍ ቅዱስ አጥብቆ የሚናገረን። እየተናገረን እያወራን ነገር ግን በስራችንና በተገባበራችን እግዚአብሔርን የካድን እንዳንሆን እንድንጠነቀቅ ያስፈልጋል። እንደዚህ አይነት ማጆሪቲው በለቀቀና በስነ ምግባር ደረጃ በሞራል ህይወት በወደቀበት ጊዜ በዚህ ጊዜ ግን እግዚአብሔር ቅሬታዎች ነበሩት። እሱን የሚፈልጉ በቃሉ እውነት ላይ እንደ ዓለም የሆነውን ሳይሆን እንደ እግዚአብሔር ፈቃድ የሆነውን ሐዘን እያዘኑ ክብርህን ወደ ቤትህ መች ትመልሳለህ? እግዚአብሔር ሆይ መች ነው ቤትህ የምትጎበኘው? መንፈሳዊ ህይወታችንስ የሚታደሰው መች ነው? እንዲያና እንዲህ የሚሉ ጥያቄዎች በዛ ዘመን ነበሩ። በተሻለ ኪዳን ውስጥ የምትኖሩ አማኞች ሆይ፣ ክርስቲያኖች ሆይ፣ ለዚህ እውነት ካልሆነ በቀር እዚህ የተሰበሰብነው ሌላ ዓላማ ካለን ተሳስተናል። የምዕራፍ 3ን ሐሳብ ሙሉን ቶሎ እያነኩኝ እንዳነብላችሁ ትታገሱኛላችሁ። እነሆ መልእክተኛዬን እልካለሁ፣ መንገድንም በፊትህ ያስተካክላል። እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱ በተገለጠ ጊዜ የሚቆም ማን ነው? እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባን የሚያቀርቡ ይሆናሉ። እግዚአብሔር ይርዳን። እግዚአብሔርም እንደ ድሮው ዘመን እንደ ቀደሙት ዓመታት በይሁዳና በኢየሩሳሌም ቁርባን ደስ ይለዋል። ለፍርድ ወደ እናንተ ቀርባለሁ። ተተኞችና በመንዝሮች በሐሰትም በሚምሉ የምንደኛውንም ደሞዝ በሚከለክሉ መበለቲቱንና ድሃ አደጉን በሚያስጨንቁ የመጻተኛውን ፍርድ በሚያጣምሙ እኔንም በማይፈሩ ላይ ፈጣን ምስክር ሆንባቸዋለሁ ይላል የሰራዊት ጌታ እግዚአብሔር። ከዛ በኋላ እግዚአብሔር ሕዝቡን ማስተካከያ ያደርግበት ዘንድ ወቀሳና ኮሬክሽን እየሰጠ ይሄዳል። ቁጥር 6 እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም፣ ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል። አሁን ይሄ ለማን ተብሎ ይሰማል ነው? በምንድነው እግዚአብሔርን እየበደልን? በምንድነው ጌታ አምላካችንን እያሳዘንን ያለ ነው? ለየትኛው የህይወታችን ክፍል ነው ተሐድሶ የሚያስፈልገው? ለየትኛው የህይወታችን አካሄድ ነው ተሐድሶ የሚያስፈልገው? አስተውሉ። ቆም ብላችሁ እዩት። የናቃችሁት የጣላችሁት እንደ ተራ ነገር ያያችሁት ነገር ገዝግዞ ሜጀር የሆነውን
ቁም ነገር ከህይወታችሁ እንዳይገፍ እኔም እናንተም ራሳችንን በጣም አስተውለን ማየት አለብን ብዬ አስባለሁ። እንጀራ ለሚገዛበት ዳቦ ለሚገዛበት ምናልባት ደግሞ አለፍ ሲል መሬት ገዝቶ ቤት ሰርቶ ከብርድ ራሱን እየተከላከለ ቁም ሳጥን አድርጎ እንዲያም እንዲም ለሚኖርበት የህይወት ራስ የሆነውን ኢየሱስን ነው በ30 ብር ይሁዳ ይሸጠው እና ሲምፕሊ በህይወታችሁ ቁጭ ተብሎ ሐሳብ ይሆናል። ሐሳብ ደግሞ ልብ ላይ በኃይል እየተበደለ ሄዶ አካል ለብሶ ብዙ ነገርን የሚያሳጣ ሆኗል። ስለዚህ ዛሬ የጌታን ቃል ፓወርፉል በሆነ መንፈስ ነው እያካፈልኩ ያለሁት። የትኛውም አይነት መራራ ስር ከማደጉ በፊት ከዘመናችን ላይ ይነቀል። ይሄ ነው በጣም አሜን የሚያሰኝ። ኃያላን ወድቀዋል። ብዙ የሳቱ ከመንገድ ያፈነገጡ ብዙዎች አሉ። ከስርዓት የፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድነው ብላችኋል። ደፋሮች ናቸው። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅን በምንድነው ብላችኋል። በአስራትና በበኩራት ነው። እናንተ ይህ ሕዝብ ሁሉ እኔን ሰርቃችኋልና በርግማን እርጉማኖች ናችሁ። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አስገቡ። የሰማይንም መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ስለናንተ ነቀዙን ገሳለሁ፣ የምድራችሁንም ፍሬ አይጠፋም፣ በእርሻችሁም ያለው ወይን ፍሬውን አይረግፍም ይላል የሰራዊት ጌታ እግዚአብሔር። የተላ ምድር ትሆናላችሁና አሕዛብ ሁሉ ብፁዓን ብለው ይጠራችኋል ይላል የሰራዊት ጌታ እግዚአብሔር። ቃላችሁ በእኔ ላይ ድፍረት ሆኗል። እግዚአብሔር ከስራ ገለል ያለ ዓለምን የተዋት ሪጋርድስ የሆነች ማንም እንደፈለገ የሚጨፍርባት ዓለም አድርገው የሚቆጥሩ አሉ። ነገር ግን እኛም በሚቆጣጠሩ በእርሱ ዓይን ፊት አንዳች ነገር የተሰወረ የለም። ሁሉ ነገር የተራቆተና ባዶ ነው። ስለዚህ በልዑል አምላክ ፊት ለምትናገሩት ነገር፣ በጸሎት ሰበብ ለምታወጧት ነገር ሁሉ ጥንቃቄ አድርጉ። ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር። እናንተ ግን በአንተ ላይ ደፍረን የተናገርን በምንድን ነው ብላችኋል። እናንተ እግዚአብሔርን ማገልገል ከንቱ ነው። ትእዛዙን በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን መሄድ ምን ይረባናል ብላችኋል። አያችሁ፣ የካህናቱ ግሩፕ ከሚያብራቸውና እነሱን አንዳንድ ነገር ከሚያቀርብ ህዝብ ጋር ሆነው በእግዚአብሔር ላይ ድፍረታቸው ይሆናል። እግዚአብሔርን ማገልገል ከንቱ ነው፣ ምንም አይጠቅምም። እንደውም ጭራሽ እሱን በማገልገል እያዘንን ነው፣ ጤነኛ ህይወት የለንም፣ እየጎሰቆልን ነው እያላችሁ ነው። ትእዛዙን በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል? ጭራሽ አሁን እያለ ያሉት ለደስታ አይደለም፣ ለሰላም አይደለም። የእግዚአብሔር ነገር ጭራሽ አገልጋይነትና በእግዚአብሔር ቤት ውስጥ ማገልገልና ስርዓቱን መጠበቅ ሐዘን ነው ትርፉ ይላሉ። አሳፍ በ73ኛው ምዕራፍ ላይ መዝሙር ይሄንኑ ለማንሳት የተገደደ ይመስላል። ዕንባቆምም የክርክሬን መልስ እስቲ ምን እንደሆነ ጠብቅ ዘንድ ኮረብታው ላይ ቆማል፣ እስቲ መልስልኝ። ኢዮብም ዘ ሴም ኢዝ ትሩ። ኢዮብም እንደዚህ አይነት በእኔና በእግዚአብሔር ፊት በእግዚአብሔር መሃል ዳኛ ሁሉ ቢኖር እስኪል ደርሷል። በኤሊሁም እስኪገሰጽ አፍህን ዝጋ፣ አከለ እንደዚህ ሲሆኑ እንትን የተባለው እንትን ሲሆን እንደዚህ ከዋክብት እንትን ሲሉ በውሃ ውስጥ ካሉ ፍጥረታት ጀምሮ በዩኒቨርስ ላይ እስከተቀመጡት በጠፈር ላይ እስከተቀመጡት ከዋክብት ድረስ ቻሌንጅ እየጠቀሰ ኤሊሁም ሲለው እኔ ጭንጋፍ ነኝ እስኪልበት ድረስ ማለት ነው። እኔ በቀጣዮቹ ዘመናት እነዚህ ሰዎች የሰሩትን በደል እግዚአብሔር በቤታችን አይድገመው። በጸጋ የተመረጡ ትውልዶች ሆነን አንደበታችን በጣም ስርዓት ይዞ አንተ አዋቂ ነህ ማለት እንድንችል እግዚአብሔር ይርዳናል። ይሄን እያወራ ይመጣና እግዚአብሔር ፊቱን ደግሞ ልባቸው ወደ ቀናና በዛው እርኩስ ዘመን ሰዎች ሞራል ህይወትን በተውበት እግዚአብሔርን በራቁበት ዘመን ላይ ቅሬታዎች ደግሞ ሮሜ 11 እንደሚነግረን ቅሬታዎች አሉ ይለናል። ምን ይለናል? ቁጥር 16 በዚያን ጊዜ እግዚአብሔር የሚፈሩ እርስ በርሳቸው ተነጋገሩ። እግዚአብሔርን የሚፈሩ ጉባኤው እስቲ ጮክ ብሎ እግዚአብሔርን የሚፈሩ ይበላል። እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማም። እግዚአብሔር ያደምጣል ይሰማል። ማክረሪያ ነው ባይዘው አንድ ሳንቲም ገጽታ የሆነ ቃል ነው። አደመጠ ሰማ። አንዳንዴ በደንብ ውስጥ ወደኔ
እግዚአብሔር ወደ ቃላችሁ እንዲህ ከሚለው አልፎ እንዲህ የሐዋርያት ሥራ መጽሐፍ ምዕራፍ 12 ላይ በቤተ ክርስቲያን ጥብቅ ጸሎት ይደረግ ነበር ለጴጥሮስ አይደለ? መጥቶ በሩን ሲያንኳኳ ሮዴ እንደዚህ መልስ እንደዚህ ፈጥኖ ይሆናል እንዴ ብላ ተገርማ ላዩ ላይ እንደዘጋችሁ ያው እንዳዘጉ ብቻ ነው ጥንቃቄ እንድታረጉ ጠይቃችሁ መልስ ይሁንላችሁ። እዚሁ ጸለያችሁ እዚሁ እንደሚሆን አማውመንት እግዚአብሔር ሲመልስ ማለት እና አደመጠ ሰማ። ቅሬታዎቹ የተለዩቱ ለዚህ የእግዚአብሔር ቃል አገልግሎት የሰጠሁት የክብር ዕቃ የሚል ስለሆነ ወደ አዲስ ኪዳን ሄጄ ማነሳው የሁለተኛ ጢሞቴዎስ መጽሐፍ ነው ምዕራፍ 2 ነው። እና በዚህ ሁሉ የግርግር ዘመን ከዚህ መካከል ከኔ ከናንተ ከሴቶች ከወንዶች ከልጆቻችሁ ማለት who is in church ከእግዚአብሔር የዚህ አይነት ኮሚትመንት ያለ ቀዳሚ ጸሎት ቀዳሚ ቃሉ ቀዳሚ ጾም ጸሎት ቀዳሚ አምልኮ ቀዳሚ የሚሆንበት ዘመን ይሁንላችሁ። እግዚአብሔር እኔ በመሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለው ልጁን እንደሚምር እንዲሁ እምራቸዋለሁ። ምናልባት ከሐሳቤ እንዳልናጠብ እንዳልዘለው ስለምፈ ሰው የሚያገለግለው ልጁን እንደሚምር ይላል። አንዳንድ ትርጉሞችን ሳነብ ምን ይላል መሰላችሁ? ከወደቁት መላእክት ጋራ ሳይስማሙ እግዚአብሔርን በጽናት እንዳገለገሉት መላእክት የሚሆን ባርኮት ማለት ነው። በአመጻ ዘመን በክፋት ዘመን ቅሬታዎች ሆነው የቆሙት እነሱ በቤታችሁ ውስጥ አሁን ካመጹት ልጆች ክፋት ከሚያረጉ ልዩ ልዩ የክፋት ዝንባሌ ካላቸው ልጆች ይልቅ በፍቅር የሚወዳችሁና ጥቂትም ድካም ኖሮት ያነከሰም ቢሆን እናንተን ለሚል ልጅ ልባችሁ እንደሚያደላቃል እግዚአብሔር እየጠቀሰ ያለው በአመጻ ዘመን እኔን ላሉ ከድካማቸው ጋር እየታገሉ ለቆሙ ለነሱ ምሕረት አለ። እነዚህ ቅሬታዎች ወይም ደግሞ እኔ በመሰራበት ቀን የኔ የሆኑት ገንዘቦቼ የሆኑት ለመመነዝራቸው ምድር ላይ ለምጥለው ቀጥታ ለሆነ ማንኛውም አይነት ሚሽን ቀዳሚ የሚሆን ከፊት ለፊት የሚሆን ጦርነቴን የሚዋጉ የጽድቅ ሰይፌን የሚስሉ እነዛ ልጆቼን እምራቸዋለሁ። በሉ ልመርቃቸው። ይህ ርህራሄ ዘመናችሁን ይውረሰው። እምራቸዋለሁ አለ እግዚአብሔር። የእግዚአብሔርን ስም መናቅ what is my honor ያለውን እግዚአብሔርን መከበሬ ወዴት ያለው እግዚአብሔር በዚህ ምክንያት ነው። አንደኛ ኃጢአታቸው የነበረ እዚህ ያነበብኩላችሁ ክፍል ውስጥ ሙሉ ለሙሉ back and forth እያላችሁ ማንበብ ትችላላችሁ። ካህናቶቻቸው በጣም ከፍተኛ የሆነ ሁለተኛው ብልሽት ውስጥ ገብተው ነበር። አገልጋዮቹ ማለት ካህናቶቻቸው እንዲሁም ህዝቡ ታማኝነትን ከእግዚአብሔር ዘንድ እግዚአብሔር ከነሱ ዘንድ የሚጠብቀውን ነገር አዋርደው ነበር። መንገዶቻቸው ከእግዚአብሔር የተለየ መንገድ ይከተል ነበር። ኒዳቸው ከዛስ ምርጡን ለራሳቸው ነው። ሸንካላ ይሄ ቀንዶ የተሰበረ እግሩ የተሰባበረውን መስዋዕትነት እስቲ ሰጡት ለእግዚአብሔር ይላሉ። ወይኔ ምን አይነት ድፍረት ነው! ምርጡ ጊዜ ምርጡ ህይወታችሁ የሚገባው ለኢየሱስ ነው። ምርጡ ፕራይም የምትሉት ነገር ፕራይም የምትሉት ፕራይም የምትሉት ላይፋችሁ ሁሉ የሚገባው ለናዝሬቱ ለኢየሱስ ነው። ለሌላ ሙሉውን መጽሐፍ አንብቡት። ኦቨርኦል እግዚአብሔር እየሰራ ያለው ሚዛን በጣም ከባድ ነው። የጋብቻ ቃል ኪዳንን ያፈረሱ ነበሩ። እግዚአብሔር መጥቶ በዚህም ጉዳይ ወቅሳቸዋል። እግዚአብሔርን የወነጅሉት ነበር። ቅድም እንዳልኳችሁ አስራትንና መባን አስቀርተዋል። ከተው ነው አይሰጡም። ምንድነው? ለግል ጥቅማቸው ነው የሚያወሩት። እዚህ ላይ ያስኩትን ማስታወሻ ላንብብላችሁ። ቀጥታ እግዚአብሔር ዘረፋ ነው ስርቆት ነው በእኔ ላይ ፈጸማችሁት እያለ ሲወቅሳቸው ንፉጎች ራስ ወዳዶች በመሆናቸው ምክንያት ገንዘባቸው ለእግዚአብሔር መስጠት የሚገባቸውን በኩራት ሁሉ አፍነው ይዘዋል። እቺ የጠቀስኳት ቃል በፍጹም እንዳትዘነጋ አምሯችሁ። ንፉግና ራስ ወዳድ የሆነ ክርስቲያን ሁሉ ጊዜ ገንዘብ ወዳድ ስለሆነ አስራቱን መባውን በስርዓቱ በእግዚአብሔር ቤት የሚዘራውን ነገር ሁሉ ለራሱ ነው የሚያስቀረው፣ ያጓጓዋል። እነሱ በደል አንደኛው ሁለተኛው ሶስተኛው እያለ ሲቀጥል እንደነዚህ አይነት ነበሩ። መንፈሳዊ ግዴለሽነት ኢግኖራንቶች ናቸው።
እግዚአብሔርን ትተውታል። መንፈሳዊ መስዋዕት የሚባለው ለቅድስናው የሚመጥን ለክብሩ የሚመጥን በእግዚአብሔር ፊት የሚደረግ የሰርክ የየለት ከአማኞች ወይም ደግሞ እግዚአብሔርን እንከተላለን ከሚሉ ሰዎች የሚጠበቀውን ነገር እንደ ግለሰብም እንደ ሕዝብ ትተውታል። ፍርሃት የሚባለው እግዚአብሔር ሬቨረንስ የሚባለው ሕዝቡ መካከል ርቆ ነው። ትዕቢተኞችና እግዚአብሔር ላይ ቅሬታ ሁሉ ጊዜ ብለም የሚያደርጉ ነበሩ። ይሄንን እያወራ ነው እግዚአብሔር ቁጥር 16 እና 17 ላይ የሚያስደንቅ ነገር የሚያወራው። ለዚህ ጉባኤ ይሄንን ነው ውስጥ የሚናፍቀው መጸለይ። እነዚህ ሁሉ ባሉበት፣ እነዚህ ሁሉ ግርግሮች ባሉበት፣ እነዚህ ሁሉ ከባድ የሆኑ ዴሉጆች ወይም ስፒሪቹዋል ዴሉጅ ማለት ነው መንፈሳዊ ነገር ጎርፍ ጥርግርግ ያደረገ የሚወስድ ጎርፍ መሃል ነፍሴ እርገጪ ብለው ጸንተው የቆሙ ጥቂት የሚባሉ ቅሬታዎች ጋር እግዚአብሔር ጆሮ አደመጠ፣ ሰማ። የተጨነቃችሁ የተቀደማችሁ የሚመስላችሁ ነፍሳችሁ አንዳንዴ ቅይማትና ቅሬታ ያዘች። እግዚአብሔር ሆይ አትፈርድም ወይ? እንኳን አይደለም ሌላው ተውት። እየሄዳችሁ እንኳን አዲስ ኪዳን ውስጥ እንኳን የብሉይ የአዲስ ኪዳን መጨረሻ መጽሐፍ ላይ እንኳን ራእይ መጽሐፍ ላይ ስትሄዱ ከመሰዊያው ስር ሆኖ የሚጮህ የቅዱሳን ደም ጌታ አምላክ ሆይ የወንድሞቻችንን ደም መች ነው የምትበቀለው? ሰማይም ጥያቄ አለ። when will you judge? መች ነው የምትፈርደው? የእግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ ሰብሰባሉ። ምን አይነት የልዩነት ህይወት ነው? ምን እናድርግ ተባባሉ። እግዚአብሔርም አደመጠ ሰማም። እግዚአብሔርም ለሚፈሩት ስሙን ለሚያስቡ የመታሰቢያ መጽሐፍ በፊቱ ጻፈ። ራሱ እግዚአብሔር እኔ በመሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለው ልጁን እንደሚምር እመራቸዋለሁ። ይብዛልን። መስሪያ ቤት ይሄን አስቡ፣ በግል ህይወታችሁ ይሄን አስቡ፣ በትዳር ህይወታችሁ ይሄን አስቡ፣ ባስተዳደጋችሁ ልጆቻችን ይሄንን አስቡ። እግዚአብሔርን ፍሩ። ቃላችሁ በእግዚአብሔር ላይ ድፍረት እንዳይሆን፣ መስዋዕታችሁ አንካሳ እንዳይሆን እግዚአብሔር እንዲህ ይላል፣ እኔ በመሰራበት ቀን እነርሱ የኔ ገንዘብ ይሆናል። ሁለተኛ ጢሞቴዎስ። በጢሞቴዎስ ደግሞ ዘመን ይሄ ነው የሆነው። ቁጥር 20 በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር እኩሌቶቹም ለውርደት ይሆናል። እንግዲህ ማንም ራሱን ከነዚህ ቢያነጻ፣ እዚህ መካከል ካለ ነው anyone እንግዲህ ማንም ራሱን ከነዚህ ቢያነጻ፣ እስቲ አንድ ጊዜ ጮክ ብላችሁ ከነዚህ ቢያነጻ ይበል። ምን እያለን ያለው? ለምሳሌ በትልቅ ቤት ውስጥ ከወርቅና ከብር የተሰሩ ዕቃዎች ብቻ ሳይሆኑ ከእንጨትና ከሸክላ አፈር የተሰሩ ዕቃዎች ይገኛሉ። ከነርሱም አንዳንዶቹ ለተከበረ አገልግሎት፣ አንዳንዶቹም ለተዋረደ አገልግሎት ይውላሉ። ለምሳሌ ባጭር ቃል ብዙ አናሊሲስ፣ ብዙ አይነት ማጣቀሻም፣ ብዙ አይነት ማብራሪያም በዚህ ቃል ጉዳይ ላይ ይሰጣል። ግን ለመረዳት በጣም ቀላል። ዴሊ የምትጠቀሙባቸው ዕቃዎች አሉ። አንዳንዴ ደግሞ ለክብር የሚሆኑ ለክብር እንግዳ የሚወጡ ዕቃዎች አሉ። እንደዛም ብለው የሚተረጉሙ አሉ። የወርቅ ዕቃዎች አሉ፣ ደግሞ የሸክላ ዕቃ አለ፣ ምናምን ዕቃ አለ ምናምን። እኔ አንዳንድ ጊዜ በቃ የትኛውን ዕቃ እንደምንሆን አላውቅም። እግዚአብሔር ለከበረ ነገር ሲያልማችሁ የምትሆኑ ዕቃዎች፣ የክብር ዕቃዎች ሐሳቡን በምድር ላይ አፕላይ ሊያደርግ ሲፈልግ ማን ይሄድልናል ሲል ኢሳይያስ እኔ ላከኝ። ከንፈሮቻቸው በረከሱ መካከል ኖሬ አይኖቼ ሰራዊት ጌታ እግዚአብሔርን አይተዋልና ወዮልኝ። እዚህ አይነት ሬፈረንስ ነው በእግዚአብሔር ፊት ያሳየው። ራሱን አላመጻደቀም። ረክሻለሁ፣ I'm one of them፣ እንዳንዱ ሆኛለሁ፣ ረክሻለሁ፣ በንግግሬ ረክሻለሁ። እግዚአብሔር በእሳቱን በጉጠት አንስቶ ከንፈሮቹን ዳሰሰ። በቃ ለክብር የሚበቃ መልእክቱን ይዞ ለሚሄድ እስራኤልን ሕዝብ ወደ አምላክ ወደ እግዚአብሔር ለመመለስ ከአንድ ጀምሮ እስከ 39ኛው ምዕራፍ ያለውን የተግሳጽን እንትን ብሎ ከዛ ከ39 ጀምሮ የቀረውን 66ቱን እስክደርሱ ድረስ ያለው የማጽናናት የተስፋ እንደሚሰጥ ሁሉ ለዛ ታምኖ የቆመ ሰው አደረገው እግዚአብሔር። ከመካከላችን እኔን ጨምሮ ማን ይሆን ለዚህ ክብር? ማን ይሆን እግዚአብሔር ለሚሰራበት ቀን የሚበረታ ሰው?
አይለፈን። ከመሆን አይለፈን። ስለዚህ ምን ያወራው ነው ወጣቱ ጢሞቴዎስን ሐዋርያው ጳውሎስ ምን ያወራው ነው ያለው? የውሸት አስተማሪዎች አሳቾች በበዙበት ለሆዳቸውና ለጥቅማቸው የሚሯሯጡ ባሉበት ጊዜ ጢሞቴዎስ እነዚህን እያየ እየሸሸ በአምላኩ በእግዚአብሔር ፊት ደፋር እንዲሆን በድፍረት እንዲቆም ለጽድቅ በድፍረት እንዲቆም ምክንያቱም የተሰጠው መንፈስ የፍርሃት ሳይሆን የድፍረት ስፒሪት ስለሆነ የኃይል መንፈስ ራስን የመግዛት የፍቅር መንፈስ ስለሆነ የሚያሸማቅቀውን ነገር እንዳይፈራ አሸማቃቂዎቹ እዛ ቦታ ቆመው ተናገረና ወየውልህ አይነት የሚል ጀስቸር አላቸው። እንዳትፈራቸው እግዚአብሔር የፍቅር ኃይል ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠህም። ከአይናፋርነት ከመሸማቀቅ ጢሞቴዎስ እንዲወጣ ይመክረዋል። መንፈሳዊ ስንፍናና ቸልተኝነትን እንዲያስወግድ በውስጡ ያለውን ጸጋ ከሽማግሌዎች እጅ መጫን የተሰጠውን ነገር በደንብ አድርገው ኢግናይት እንዲያረግ እንዲያቀጣጥል ይመክራል። ከመካከላችን ማን ነው ራሱን ከነዚህ የሚያነሳ? በትልቅ ቤት እንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅ ዕቃ ብቻ አይደል። እኩሌቶቹም ለክብር እኩሌቶቹም ለውርደት። እንግዲህ ማን ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታውም የሚጠቅም የተዘጋጀ ዕቃ ይሆናል። ይሄኛው ምን ይላል? ከነዚህ ክፉ ነገሮች ተለይቶ ንጹህ ሆኖ የሚኖር ሰው ለተከበረ አገልግሎት የሚውል ዕቃ ይሆናል። ጌታ በሚሰራበት ቀን ገንዘቡ ይሆናል። ከዛስ ምክንያቱም ለማንኛውም መልካም አገልግሎት የተዘጋጀ ለጌታውም የተቀደሰ ጠቃሚ ዕቃ ነው። which one is your best choice? የትኛው? እሺ ቁጥር 23 ከ22 ጀምሮ አለ ከክፉ የጎልማስነት ምኞት ግን ሽሽ፣ በንጹህ ልብ ጌታን ከሚጠሩ ጋር በልስቲ አንዴ ከዛ በኋላ ፍቅርን፣ ጽድቅን፣ እምነትን ምናምን ተከተል ይላል። ይሄ ከሌለ በህይወታችሁ ለጌታ የሚጠቅም የክብር ዕቃ ሆናችሁ። ነገር ግን ጠብ እንዲያመጣ አውቀህ ከሰነፎች ካልተማሩ ምርምር ራቅ። ይሄ ለካ የክብር ዕቃ መሆን ከፈለክ ከልፍለፋው መሃል ውጣ፣ ከጩኸቱ መሃል ራስህን ግዛ፣ ጸጥ በል። የክብሩን ገንዘብ ሁን፣ ለውድ ዕቃ ቀን ሁን። እግዚአብሔር መጅለጥ አድርጎ ለጦርነት ቀን እግዚአብሔር መጅለጥ አድርጎ መልስ ለሚሰጥ ቀን ዕቃ ሁን። መርቃችሁ ይህ ቀን ለእናንተ ይሆን፣ ለቤታችሁ ይሆን እና ከሰነፎች ካልተማሩ ምርምር ራቅ። ምክንያቱ ከዙም ነው ጠብን ያመጣል ይላል። አንዳንዶቹን አዋርዷል። የክብር ዕቃ መሆን የሚፈልግ እጃችሁን ከልባችሁ ጋር አንሱልኝ ልጠይቃችሁ። አሁን የተነገረውን የህይወት አቋም የምትይዙበት ጸጋ ይብዛላችሁ። ስለዚህ anyone wants to be like እንደዚህ አይነት የክብር ቀን ላይ የሚሆን ዕቃ መሆን ከፈለገ ራሱን ከነዚህ ያንጻ ብሎ ይናገራል። ስለዚህ ቅሬታዎች እዚህ እንዳላችሁ አውቃለሁ። እግዚአብሔር በሚሰራበት ቀን ገንዘቦቹ እንሆን ዘንድ ስሙንና ክብር ዘንድ እንዲበዛልን ይጸጋ ይብዛልን።